የትም አገር ነው ምድር ለትርፍ በሚሰሩ ትምህርት ቤቶች ያደገ ትምህርት የለም። የትም አገር ብዙ ሰው ማይገባው እሱ ነው። አሁን አንዳንድ ጊዜ መጣና ሃርቫርድ ይላል። ሃርቫርድ ኢዝ ኖት የትርፍ ትምህርት ቤት፣ በኤንዳውመንት የሚሰራ ትምህርት ቤት። ግን አንድ ተማሪ ሃርቫርድ ለማምረት አንድ ተማሪ አንድ ፒኤችዲ ለማስተማር ቢል $10-15 ሚሊዮን ሚኒመም ይፈጅበታል። ኦኬ ያንን አይከፍልም አንድ ተማሪ። ኖ ስቱደንት ፔይስ ዛት። ሶ ይሄ ከኤንዳውመንት የድሮ ተማሪዎች ከሚከፍሉት እንትን ከሚሉት እየተደረገ ለትርፍ ያልሆኑ ምትላሽ ናን ፕሮፊት ስኩልስ ናቸው። ቢኮዝ ገበያ ኢዝ ኤ ቬሪ ባድ አሎኬተር ኦፍ ኤጁኬሽን። አውሮፓ ኢቭን ወርስ። አውሮፓ አክቹሊ የግል የሚባል ይሄ የምትከፍልበት እንትን ሰም ካንትሪስ የከበርቴ ሀገሮች ነው። ለምሳሌ ፊንላንድ 1976 ይመስለኛል ሬፈረንደም ተደርጓል ፊንላንድ ውስጥ ለትምህርት ገንዘብ ይከፈለው የሚል ኤኒ ገንዘብ ኢትስ ኖት መንግስት ያስከፍለው አይደለም፣ ለትምህርት ገንዘብ መከፈል አለበት ወይስ የለበትም ተብሎ በሬፈረንደም ነው በአንድ ይሆን። ምንም አይነት ገንዘብ ለትምህርት አይከፈልም። ቢኮዝ ለትምህርት ገንዘብ ከፈልክ ማለት ከትውልድ ድህነት ኦር እኩልነት እየጨመረ ይሄድ ማለት ነው። ይሄም ብቻ አይደለም። እያንዳንዱ ህፃን ቅድም አንተም ባነሳው ትልቅ ከሱ ቁጥጥርና ኃላፊነት ውጪ በሆነ ምክንያት የሰው ልጅ ያለውን ዕውቀት የሚያገኝበት እድል አልተሰጠውም ማለት ነው። እንዲህ አይነት ህብረተሰብ ስቴብል ሊሆን አይችልም። በዚህ አይነት ህብረተሰብ ውስጥ አሜሪካን ሀገር አሁን ያለውን ኮንፍሊክት ይሄ ግጭት ምናምን የረጅም ጊዜ በትምህርት መካከል የተፈጠረው መበላለጥ ነው። በትምህርት መካከል ደግሞ ያለው መበላለጥ በሀብታምና በደሃ መካከል ያለው በገንዘብ ከፍያ ብቻ አይደለም። ገና ከትውልድ ከሆዳቸው ከእናታቸው ሆድ ሲወጡ ጀምሮ የሀብታም ልጆች ገና አንድ ዓመት ምናምን ሲሆናቸው ጀምሮ ነው ኢንቨስት የሚደረግባቸው። ስፔሻል ነርሰሪ ስኩል ሄደው ስፔሻል አንዳንድ ኬጆች እስከ $50,000 ያስከፍላሉ። በዚህ ሌቭል ሸቀጥ አድርገውታል በቃ። እና እሱ ለይተው አሁን ሁለት አይነት ህዝብ ነው የተፈጠረው። አሁን የአሜሪካን ሀገር ኢንተርናል ሶሻል እንትን የተፈረካከሰው በዋናነት ይሄ በዚህ በትምህርት ላይ በተፈጠረ ትምህርት ላይ እኔ ላለው አሁን ብዙ ጊዜ ኢትዮጵያ ውስጥ እኔ ሄጄ ከተመለስኩ በኋላ ያየሁት ትልቁ ዲዛስተር ትልቁ መጥፎ ነገር በትምህርት ዘርፍ የሆነው ነው። በትምህርት ዘርፍ ውስጥ ደግሞ ከኳሊቲው ከምናምኑ ባልተናነሰ ትልቁ እንትን ሀብታሙ በሚያገኘው ትምህርትና ድሃው በሚያገኘው ትምህርት መካከል ያለው ልዩነት በፍጹም እየተዛነፈ ሄዶ የድሃው ልጅ ብቻ የሚቀመጥበት ሆነ። የመንግስት ትምህርት ቤት የማይከፈልበት ኢቭን ሚድል ክላሱ ትንሽም ቢሆን ከመንግስት ደሞዝተኛ ሆኖ ምናምን ያን ያህል በቂ እንኳን ሄደ እንደማንም ብሎ ዋና ፕራዮሪቲ ምንድነው ብትለው እንደማንም ብሎ ልጆቹን የግል ትምህርት ቤቶች ቢኮዝ በትምህርት ኳሊቲ መካከል ደረጃ ያለው ልዩነት ሁለት ነገር ቅድም ያልኩ ነው። በጃንሆይ ጊዜ ህብረተሰብ ውስጥ ትምህርት ኢምፖርታንት ነው የሚለው ኤርሊ ሆነ ገና ትምህርት ሲጀምር በጃንሆይ ጊዜ እንትን እያደረገ መጥቶ ትምህርት በጣም ኢምፖርታንት እየሆነ ሄደ። ናው አሁን ትምህርት ለልጆች ጥሩ መሆኑ ላይ ክርክር የለም። ጥሩ ትምህርት ከራስህ ወደ ልጆች የምታስተላልፈው ነገር አሁን ትምህርት ነው ኢርሪስፔክቲቭ ኦፍ ዩር ኢኮኖሚክ እንትን ጥሩ ትምህርት በዚህ ዓለም ላይ ያለውን የቴክኖሎጂ እንትን እውቀት ያለው እና እንትን ተወዳድሮ መኖር የሚችል ሰው ልጅ አፈራለሁ ብለህ በምትገባበት እና ያለህን ሪሶርስ በምታወጣበት ጊዜ በነገራችን ላይ በአንድ በጣም ሀብታምና አንድ ሚድል ክላስ አሜሪካን ሀገር ውስጥ በእድሜ ልክ ትምህርት ላይ በልጆቻቸው ላይ ኢንቨስት የሚያደርጉት ሀብታሙ $10 ሚሊዮን እንዳወረሰው ነው የሚቆጠረው ለልጁ ነው የሚባለው። በአውሮፓና በተለያዩ ሀገሮች የተደረገው ሞር ሶሻል ዴሞክራቲክ በሆኑ ሀገሮች ያለው እምነት ትምህርት ሁሉም የስዊድን ንጉስ ልጅ መንግስት ትምህርት ቤት ነው የምትማረው። መንግስት ለሁሉም እኩል ኦፖርቹኒቲ መስጠት አለ።